ምክንያቱም እኛ ይህንን ነገር ማስቆም ካልቻል ነገ የሚመጣው በላ ነገ የሚመጣው የሱ ቁጣ እኛ ላይም ነው። ከጻድቁ ሰው ካንተ ነው የሚጀምረው። ይህንን ምንም አትጠራጠር። ይሄ ነው ቀጥሮ ይመጣ። ይሄ ነው። አትምታ አንተ ምንድነው? ምን አደረኩ ትላለህ? አንድ ነገር እኮ እዚህ ምድር ላይ ሲከሰት ለሚያደርገው ፈተና ነው። ነፃ ምርጫ ስላለው ለሚያየው ለተመልካች ለእኔና ለእንዳንተ አይነቱም ደግሞ ፈተና ነው። ይሄ አይቶ ምን ያደርጋሉ? ዝም ይላሉ ወይስ ሊያስቆሙ ይጠራሉ? ይቃወማሉ ወይ የሚለውን ለመፈተን ነው። እና ዝም ብለህ ስትሄድ ሰሞኑን ሚዲያ ላይ የጋዜጠኛ ሶፊን ውርደት ፈጣሪ የረገመውን ስራ ከዚህ በፊት ሲሰራበት የነበረውን ሰሞኑን ወጥቶ ያው ሰምታችኋል ብዬ ተስፋ አደርጋለሁ። እኔ ግን ጋይስ የገረመኝ ነገር ምን መሰላችሁ? አዳማ ላይ ላፕቶፕ ለመውሰድ ነው የሄድኩት አለ። ከሰው ላፕቶፕ ለመውሰድ ለመቀበል ነው የሄድኩት አለ። በዛ አጋጣሚ ሰዎች እኔን ደብድቦኛል። በዛ ድብደባ ውስጥ ሰዎች ቆሞ እኔን ያዩኝ ነበር። ማንም መጥቶ አላስጣለም፣ ማንም መጥቶ አልረዳኝም ሲል ነበር። እኔ ምለው ግብረ ሰዶም መስራቱ እንዲህ የሚያስቀጠቅጠው መገደል ቢገደል እኔ በግሌ ምንም አይነት እንትን የለብኝም። እርኩሰትን የሚያስፋፋ ቢገደል ኦኬ ይገባል ብዬ ነው የማስበው። እኔ ግን የሚረዳኝ ሰው ሁሉም ሰው ቆሞ ነው እያየኝ ያለው ብሎ ጭራሽ መረዳት የሚፈልጋል እንዴ ጋይስ? ሁኔታው ሰሞኑን ወጣ እንጂ ከዚህ በፊት የነበረ ነገር የቆየ ነገር እንዳለ ነው በማስረጃ እናንተ እዚህ ሚዲያ ላይ እኔ እሱን እንትን አላቀርብም። ቮይሱን ሰምታችኋል እንዴት አይነት ሰቅጣጭ እንደሆነ። እኔ ቴሌግራም ላይ እሱ የተጻጻፋቸው ቴክስቶች አሉ፣ ቲክቶክ ላይ አይቻለሁ። እኔ ድምጾች፣ ቴክስቶች፣ ፎቶዎች እሱ ለማስተባበል የተለያየ ነገር ቢልም እኔ ይሄ ነገር ውሸት ይሁን ብዬ ተመኝቻለሁ። መጀመሪያ አካባቢ ላይ ነው። ግን የሚያሳምን ማስረጃ ከመጣ ምን ታደርጋላችሁ? ድምፁ እንዴት እንደሚቀፍ ሰምታችሁ ከሆነ ታውቁታላችሁ። ካልሰማችሁም ደግሞ እንዳሰሙት ፕሊዝ። በጣም አይምሮ የሚረብሽ ነገር ነው። እኔ ስለ ገብረ ሰዶም ምንድነው የሚፈልጉት? ቆይ እነዚህ ሰዎች ተፈጥሯዊ ነው እንዴ? ተፈጥሯዊ አይደለም፣ ከተፈጥሮ ውጭ ነው። እኔ ይሄንን ሳይ ማን ነው ማስታውሰው? የሉጥን ሰዎች ታውቃላችሁ እንዴት እንደጠፉ? ለመጀመሪያ ጊዜ በሰው ታሪክ የፈጠሩት እነሱ ናቸው። እና ምን እንደተከተላቸው ታውቃላችሁ? እንዴት እንደጠፉ፣ ከተማው እንዴት ወደ ሰማይ ወጥቶ እታቿ ላይ እንደሆነች ታውቃላችሁ። ዛሬ ላይ ያንን ስራ የሚሰራ እርኩስ እንዳለ ሳቅ በጣም ነው ማዝነው ነው ጋይስ። በጣም ምን እንደምል እንኳን አላውቅም። አንዳንዴ ቃላት ሲያጠር ያው መናገር ያቅታል። እኔ ቃላት አጥሮኛል ለዚህ ነገር። እናንተ ቃላት አውጡልኝ። ከኢትዮጵያ ላይ ያንሳቸው እነዚህን ሰዎች ፈጣሪ ጠራርጎ ያንሳቸው እመኛለሁ። ምክንያቱም እኛ ይህንን ነገር ማስቆም ካልቻል ነገ የሚመጣው በላ ነገ የሚመጣው የሱ ቁጣ እኛ ላይም ነው። ከጻድቁ ሰው ካንተ ነው የሚጀምረው። ትላንትና ባለፈው የሰራሁላችሁ ቪዲዮ ላይ እሱም ቪዲዮ ሰርቼ ለመጨረስ 2 ቀን ፈጅቶብኛል ነው። 2 ቀን ሙሉ ኤዲት ሳደርግ ሳዘጋጅ ሳሳምር ፉቴጆችን ከኢንተርኔት ዳውንሎድ አድርጌ ሲጨምር ስደለት እና ደስ ስላለኝ ፖስት አደረኩትና ተኛው። 48 ሰዓት ሙሉ አላየሁትም። ከ48 ሰዓት በኋላ ከፍቼ ስልኬን ሳየው ጋይስ አታምኑኝም፣ 4 ሰዎች ብቻ ናቸው ያዩት። ይከብዳል። ጉልበቴን
ያፈሰስኩበት ጊዜን ያፈሰስኩበት ሰዎች ለካ መስራት አያደክምም። ሀሳብ ነው ሰው የሚያደክመው።